ወይኔ ጉዴ! እንግዲህ እንደዛ እንዳውርጄ ያስቀየምኳት ነገር ካለ አላውቅም፣ ግን እንዴ ሰላም ነበርን እኮ። ልመጣ አልፈልግም፣ እሷን ማግኘት አልፈልግም። እንዴት እንደዛ ትለኛለች አለችኝ። ፈልጋለሁ ታያት እሷን ቆይታ እንዴት ነው? አረ አባቴ እንድታገናኝ እፈልጋለሁ። ሲጀመር እንዴ እኔ ፍላጎት ያሌለው ሰው እንጂ ማገናኘው ሰው የለም። ይቅርታ። አይ እኔና እሷን እንፈተዋለን፣ ያው ሁለታችንም ሴት እንደመሆናችን ራሳችን አውርተን እንፈታለን አለችኝ። እኔ ደግሞ በሁለታችሁ መሀል ደግሞ መግባት አልፈልግም። ሰላም 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 ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ያው ከስንት ጊዜ በኋላ ጎረምሲቷ መታለች እየጠየቃችሁ ነበረ። ቆንጅየዋም እኔ ሁለታችሁ መሀል ላይ ግን ምን እንዳለ ማወቅ ፈልጋለኝ። እሷን አገናኝ፣ የት ሄደች የት ወሰድካት ትለኛለች። አንቺም ደግሞ ታጨበጭቢያለሽ። ሰላም አትላትም ወይ? ጠፍተህባታል መሰለህ ምናምን ትይኛለሽ። ግን እኔ አልጠፋሁባትም፣ ሁሌም ነው ማውራት እና ለዛ ነው። እንዴት ነው ናፍቃሻለች ወይስ አናፈቀች? በጣም ማግኘትም ጓጉቻለሁ። በጣም ኦኬ። አይ እሷ ደግሞ ምን ትላለች መሰለሽ? ባይ ዘ ዌይ ኪት ተገናኝታችሁ እንደተዋደዳችሁ አላውቅም፣ ግን በጣም ነው የምትወድሽ። ብቻ ረጅም ጊዜ ማውቃት ያለ የሚሰማኝ ለምን እንደሆነ አላውቅም። ብቻ እንጃ በጣም ነው የምወዳት እና ዛሬ እሷን ለማውራት ዝግጁ ነሽ? ኧረ በጣም በጉጉት ነው እየጠበኳት ያለሁት። ለምንድን ነው የጠፋሽው? እስቲ ንገሪያቸው። እንግዲህ ሰላም ብያቸው። ሰላም በያቸው። ለምን እንደጠፋሽው ንገሪያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጠፍቼ ነበር። የጠፋሽ እንኳን አላላችሁ ብለውኛል። ብለዋል። እሺ ካላችሁ እሺ፣ እነሱ ብለዋል። እንግዲህ በአንዳንድ ነገሮች ምክንያት አልነበርኩም እዚህ፣ ለዛ ነው የጠፋሁት። ካሁን በኋላ አብረን የትም አልሄድባችሁም። አብረን ካሁን በኋላ አብረን ፍቅራችንን አብረን እና ዛሬ ውድ ቤተሰቦቼ ውዷና ቆንጅዬዋ ማከብራት ውዷ ሲስተር መታለች። ያው እንደ እውነቱ ለመናገር ትንሽ ክላስ ምናምን ስላለባት ለዛ ነው የማይመቻት። ማለት ነይ ምናምን እያልኩኝ ላስጨንቃት ምናምን ስለማልፈልግም ለዛ ብዬ ነው ችላ ምላት እንጂ ሁሌም አለች፣ አጠገቤ ነች። ዛሬ ቺኳ ጋር እንደውልላታለን፣ ሰርፕራይዝ እናደርጋታለን። እንደው ምን አለችኝ እላታለሁኝ፣ ላገኘሽ አልፈልግም ከዚህ በኋላ ላይሽ አልፈልግም ብላኛለች። ምን ብለሻታል ምናምን ብዬ አስደነግጣትና ምናምን ነው ሰርፕራይዝ ማደርጋት። ዛሬ ቆንጆና ያበደ ቪዲዮ እናደርገዋለን። እናንተም ከእናንተ የሚጠበቀውን ሼር እና ላይክ እያደረጋችሁ እንዲሁም የዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ውድ ፋሚሊ ሁኑን። ወዳችኋለሁ፣ አከብራችኋለሁ። እሷ ጋር ልደውልላት እኔ ጋር ነው። ሄሎ ሰላም ነው ፈረንጅ ደህና ነሽ? አለሽ አለ እንዴት ነህ? አለሽ አምሮብሻል። እንዴት ነው? አቤት ውበት! ምን አይነት ውበት ነው? ዛሬ ይቅርታ አድርጊልኝና ላሽኮረምምሽ ነው የደወልኩት። ዛሬ ጥሩም ዜናም አለኝ መጥፎም ዜናም አለኝ። ከመጥፎ ዜና ጀምረሽ መጨረሻው ደስ እንዲል ስለምፈልግ መጥፎ ዜና ታዱን ምን እንዳስቀየምሻት ምን እንዳልሻት አላውቅም እና እሷ ልመጣ አልፈልግም፣ እሷን ማግኘት አልፈልግም። እንዴት እንደዛ ትለኛለች አለችኝ። ምን እንዳልቻት አላውቅም እና እኔ ሁለታችሁ ያላችሁ ነገር ሁለታችሁ ራሳችሁ እዛው ጨርሱ። እኔ ዛሬ አገናኝሻለሁ ቃል ገብቼልሽ ነበር። ዛሬ አገናኝሻለሁ ብዬ ቃል ገብቼልሽ ነበር አይደል? አዎ እኮ አናግሬያት ነበርና አይ እኔ እሷን ማግኘት አልፈልግም እና ባለፈው ደግሞ እንደዛ አይባልም እንዴት እንደዛ ትለኛለች ምናምን አለችኝ። እኔ ምን እንዳልሻት አላውቅም። ብቻ ችግር የለም እኔ እንትን እላታለሁ እንዳይደብርሽ።
ውሸትህን ነው ውሸትህን ነው። ምንም ለምር ማሸሽ ስካይን አይኔን እያየህ አውራ። ሜዳ ናት። አይንሽን ማካየኝ ልቤ ሌላ ቦታ ነው የሚሄደው። አይንሽን ማየት አልችልም። ይቅርታ በደንብ እውነቱንና ውሸቱን ላጣራ ከአይን ብዬሽ እኮ እውነቱንና ውሸቱን ከአይንክ ላጣራ ብዬሽ። አይታይሽም፣ ጥቁር እኮ ነኝ። ይቅርታ አልታይሽም። ብዙም በአይን አይተሽ እንትን ልትያቺው ግን ብቻ እንደዛ ብላኛለች። ምን እንደተገናኛችሁ አላውቅም። እንዴ እኔና እሷ ምን ያገናኘናል እኮ እኔ እኮ ግራ ገብቶኛል። ከዛ አናግሪያት አይ እኔና እሷን እንፈተዋለን፣ ያው ሁለታችንም ሴት እንደመሆናችን ራሳችን አውርተን እንፈታለን አለችኝ። እኔ ደግሞ በሁለታችሁ መሀል ደግሞ መግባት አልፈልግም። ሁለት በምወዳቸው ሰው መሀል ላይ ገብቼ ቁጭ አደረኩ። ይቅርታ እያሳከኝ ነው። እኔ አባ ምንም አላደረግም። ምንድን ነው የተፈጠረው? ሲጀመር መቼ ነው? ምን ባለፈው ደውለሽላት ነበር እንዴ? ኔትወርክ ያዛት። ባለፈው ደውለሽላት ነበር ስልክ የላኩልሽለት? በእርግጥ አውርተን እናውቃለን እኮ ሰው በዛ መሀል ሜቢ የሆነ እንደ ቀልድ ምናምን ስታወሩ ምናምን ከተቀያየማችሁ ምናምን አላውቅም። ወይኔ ጉዴ! እንግዲህ እንደዛ አውርጄ ያስቀየምኳት ነገር ካለ አላውቅም፣ ግን እንዴ ሰላም ነበርን እኮ። ብቻ አንዳንዴ ደግሞ አንቺም ስትቀልጅ እኮ ከባድ ነው። የሆነ ቀልሽ ድንጋይ ይፈልጣል። እሷ ደግሞ ሆዷ ቡቡ ነው። በቃ አይችልም። ይሄንን የጀመርክበት ራስህ ዝም በል ብቻ ነገሩ ነው። ስትቀላለዱ የሆነ ነገር ተባብላችሁ ይሆናል። ለራሳችሁ አውርታችሁ ራሳችሁ ፍቱ። እኔ ተውኝ በቃ። እኔ አሁን አንቺን አፍቀሽ ነው የደወልኩት። ወደ ጥሩ ዜና ልግባ። መጥፎን ታያት፣ እሷን ታያት። ምን ታረክልሻለች? ሲጀመር አራወከን ታያት፣ ዝም ብላ ገደል ትግባ። ታያት ታንቃታለህ። ሲጀመር ናፍቃኛለች። ካወራን ደግሞ ቆይተናል እኮ። እኔ ራሳችሁ ተደዋውላችሁ ራሳችሁ አውርታችሁ ጨርሱ ላደረጋችሁት ነገር። ይሄኔ በምላስሽ መታ አድርገሻት ነው፣ ሰውረሻት ነው። እኔ በተስፋ ታውቀኛለህ። ሲጀመር እኔ ጮክ ብዬ ራሱ መናገር አልችልም። ለማንኛውም በቃ ታያት፣ እሷ ገደል መግባት ትችላለች። በቃ ለማንኛውም ፈታ በሉ፣ ራሳችሁ አውርታችሁ ፍቱ። እሷም የራሷ ጉዳይ፣ አንቺም የኔ ጉዳይ። እንደዛ ብሎ ነገር የለም። እና እንዴት ነው ቆይታ? እሺ ነው። እሷ እንድታገናኝ እንፈልጋለን። ታያት፣ እሷን ቆይታ እንዴት ነው? አረ አባቴ እንድታገናኝ እንፈልጋለን። ሲጀመር እንዴ እኔ ፍላጎት ያሌለው ሰው የማገናኘው ሰው የለም። ይቅርታ አገባኝ። ደውለሽላት ራሳችሁ እንትን በሉ። እኔን ተውኝ። አይደለም የምን እንድታገናኝ እንፈልጋለን። እንደዚህ አይነት ቀልድ እኔ በታዱ ቀልድ አላውቅም። እንዴት ደግሞ እንዳትመጣ ሲጀመር ይመለከተኛል። እኔ አሁን ለሁለታችሁ ነገር እኔና መሀል ሌላም ታስገብኛላችሁ። ምንም እኮ የተለየ ነገር የለም፣ ግን እንድታገናኝ እፈልጋለሁ። ምን እንደተፈጠረ ራሱ ማወቅ እፈልጋለሁ። እኔ አሁን አውርቼሽ የሆነ ስራ አለብኝ፣ ስራ ልሄድ ነው። ራስሽ ደውለሽ አገናኛት። ተገናኙ እንጂ ስልክ መዝጋት የሚባል ሰው የሚባል ነገር ሆነ የለም። እና ብቻ ስራ ምናምን ሁሉ ቆንጆ ነው። እኔ ምን ልንሰማኝ ምን ልስማሽ? ከታዱ ጋር አገናኝ። እሺ ምን እና ክል ትወጃታለሽ እንዴ? በጣም ነው የምወዳት። በጣም ነው የምታፈቅሪያት። በጣም አሽቃበጥ ተቀይማለች። እኔ ምን ሆና ነው እላለሁ። አንተ ታስቀኛለህ እዚህ እና
ደውይላት ለማንኛውም የምሬን ነው አባቴ። ዋ ምን እንዳልመጣል እንዳትመጪብኝ ለኔ። ለማንኛውም ሰላም ነው። እቺ ልጅ እህቴ ነች፣ ታወቂያት። እዚሁ ቁጭ ብለሽ ነው ይሄን ሁሉ ነገር ስለምታዳምጪው ያሰቃይሻል አይደል? እኔ ላንቺ ነው ታይ አፏን አስረኝ ቢያንስ እሺ በመሃል ይዞኝ አፌን ይዞኝ እንደዚህ አፌን ይዞኝ እኔ ሲጀመር ያለው መጀመሪያ ራሱ እና ደህና ነሽ? ትንሽ እየሳኩኝ ተበላሸብኝ እንጂ ትንሽ ላናድድሽ ነበር። አይንሽን ሳየው ደግሞ አልቻልኩም። ሲጀመር እኔ ጋር ካሜራ ስለኮ አሻፈረኛል። እሺ ለማንኛውም እስቲ አውሩ የልብ የልባችሁን። ሄሎ እያልኩት አላገናኝ ብሎኝ ራሱ ደግሞ እውነቱን ሊመስላለኝና ከዛ አላመንኩት። ደህና ነሽ? ሲጀምር እኔና አንቺ ምን ሊያቀያየን ይችላል? አውቆ ነው ተንኮል ሊያጣላን እኮ አይሳካለትም፣ መቼም አይሳካለትም። ደህና ነሽ አንቺ? ደህና ነኝ፣ ሁሉ ሰላም። ግን የናፈኩሽ አይመስልም። እንደው አልደነገጥሽም ስታይኝ? የምር ረግጫለሁ እንዴ! ሲጀመር አላመንኩትም፣ ግን እሱ ሲያወራ ምናምንም ነገር ነው። እሱማ አላስደንቆት የለኝ የኔ ናፍቆት ደግሞ በልብ ነው። ናፍቆት መቻል ለምጄበታለሁ። ለዛ ይሁን ለዛ ነው ስመጣ ነው ማሳይሽ። በቃ አንድ ላይ እሱንማ ቀን ያው በጉጉት እየጠበቅነው ነው። እግዚአብሔር ይመስገን አንድ ቀን ይሆናል። እያራዘምኩ ያው እሱን እራሱ እያናደድኩ እንግዲህ ምን ማድረግ ይቻላል? ፈጣሪ ያለ ቀን እንገናኛለን። ደህና ነሽ? ቤት ደህና ናቸው? ደህና ናቸው። አንቺ ተመችቶሻል? ደግሞ ከበዓል በኋላ ኧረ እባክሽ እንክብካቤ ያበዛብኝ። አደራ ባሌንም ተንከባከቢ። ኧረ አልተንከባከብኩትም። አልወፈረብሽም? ትንሽ አንቺ በለጥሽው ፍረታዊት አሽካባይ ድሮማ እንትንሽ ድሮ ባንዳ አሁን ከኔ ጋር እየሆንሽ ብታወሪ ኖሮ አሁን እኔን ነበር የምትይው። ባንዳ እኔ እውነቱን ነው የማወራው። ጀመር ታይ ተንከባከቢ፣ እንክብካቤ አንሷል አለች። ከዚህ በላይ ምን አንቺ እንዴ ወርቅ ሆኛለሁ እኮ በቃ ኦሬዲ ወደ አልማዝነት መቀየር። ተንከባከቢ እያልኩኝ እኔን ባንዳ ትለኛለህ? ተው ግን አይ እሱ እንትን ብሏል ምናምን ስትይ በቃ ውስጥ የተሰማኝ የሷ ጉጭ ብሏል አለ። የሷ ጉጭ ብሏል። እሷ በጣም በቃ ይኸውልህ ታዲያ እሷ ያው በረዲስቱ ምናምን ስታጣ ኧረ ተይ ምን ነው እንጂ በቃ መንገድ አታውቂም። መንገድ ታውቂያለሽ ነው በቃ ሰደብሽኝ። ድስት ስታጥቢ ምንሽ ድስቱን ውሃ ልጠጣ ነው ባይ በፍጹም እኔ አንቺ እንዴት ይሰድብሻለሁ? ይሁን እሺ፣ ያው ወፍሬያለሁ ግን ይሁን እውነት ነው እኮ እኔ እያደናነኩሽ እንክብካቤ አበዛብኝ በጣም። እየተንከባከበሽ ነው? ኧረ በጣም ይላል እኮ እውነት ደስ ይላል። ያው በፈተና ሞናሊዛ የነሽ ለግል ስትሆኑ ይዘፍንልሻል። ኧረ ምን ይዘፍንልኛል? እኔ ጅብ እንዳይመጣብኝ ነው የምፈራው። ጅብ እንዳይመጣብኝ ነው የምፈራው።
እዛ ሁለተኛ ጸላይ የማይመጣም እዛ አይ ልክ እረናለሁ ሲል እሱ ቶሎ ክላስ ይዘጋጋል። ድምፁንማ መፍራት አለብሽ። ልክ ነሽ። እና የፍቅራችሁን አወራችሁ? እስቲ ቆይ ነይ እስቲ የልባችሁን አወራችሁ? አልጠገብኳትም በርግጥ። ኦኬ። እና አማራጭሽ ምንድነው? አማራጭሽ ምንድነው? አማራጭ በድጋሚ ነገ ከነገ ወዲያ ማለት ካለሽ አማራጭ እሱ ነው። ነገም ከነገ ወዲያም ደውይላት። በተረፈ እናመሰግናለን ስለደወልንልሽ። እኔም ፕሮግራም አለኝ። ፕሮግራሜ ጋር ልሄድ ስለሆነ መልካም ውሎ። አይ ላቭ ዩ። በእኔ በኩል እወድሻለሁ፣ በሷ በኩል አላውቅም። እንግዲህ በጣም ደስ ብሎኛል። እኔም ስላወራሁሽ በጣም ደስ ብሎኛል። እንግዲህ እንገናኛለን በደንብ። አዎ እሱ በሌለበት ይሻላል። ሲጀመር እሱ ባለበትማ አይሆንም። በጣም ብዙ ሚስጥር ምነግርሽ ሚስጥሮች አሉ ገና መስሚት አይሆንም። እኔ ራሴ ምን አይነት በደል እንደሚያደርስብኝ እነግርሻለሁ። በግል ይሻላል። ሁለት ሴቶች ተገናኛችሁ ልምጣ ብቻ እንሰራለታለን። እሱንማ ቀን ያው በጉጉት ነው የምጠብቀው። እናሰቃየዋለን አብረን። በቃ እሺ እወድሻለሁ በጣም። እሺ ሰላም። በተረፈ እንወድሻለን። አይ ላቭ ዩ ሟሟ። ቻው ቻው። ቻው። ሁለተኛ እንዳትደውይ እሺ። ወደ ስልኬ ሁለተኛ እንዳትደውይ። አሁን ትደውልልኝ ተመልሰህ። ቻው ቻው ቻው። ባይ ላዝግሽ ነበረ። እሺ በቃ ቻው። ለማንኛውም ኧረ በጣም እንዴ ጠፋ። እና ውድ ቤተሰቦቼ ስለ ሁሉም ነገር አመሰግናለሁ። ደስ ብሎኛል። እግዚአብሔር ይመስገን። ያው ተገናኛችሁ፣ ደስ ብሎሻል በጣም እና ለእነሱም ደግሞ ስለጠፋው ይቅርታ፣ የእንጀራና የትምህርት ነገር ሆኖብኝ ነው ባያችሁ። እንግዲህ ቤተሰቦች ስለጠፋው በጣም ይቅርታ። እንግዲህ የትምህርትና የእንጀራ ነገር ሆኖብኝ ነው። እና ከዚህ በኋላ ትገናኛላችሁ። እና ሁሉ ቤተሰቦቼ ከዚህ በኋላ እንግዲህ ብቅ ጥልቅ ነገር ትላለች። ችግር የለውም። ስለ ሁሉም ነገር አመሰግናለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ። ቻው